አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ አልደውልልሽም። ኧረ በእናትሽ ተረጅኝ ተናሽ በእናትሽ። እኔ በኋላ ከሄድኩ በኋላ ራስን ከተለወጥኩ በኋላ ሌላ ሴቶች ካገኘው በኋላ መተሽ እንዲህ ብትይ እኔ በኋላ አልሰማሽም። መጨረሻ ጊዜ ነው የምጠይቅሽ። ነው እንደዚህ ነው። አይገባትም። አፈቅርሻለሁ ፍቅር እያልኩሽ እኮ ነው። እኔ በጣም ነው ማፈቅረሽ። እኔ ላንቺ ብዬ ቤተሰቦችን ጥዬ እዚህ ስንትና ስንት ኪሎ ሜትር ተጉዤ። እሺ ነይ በቃ ነይ ቤት ነይና ሁሉም አስቤዛ ገዝቻለሁ። ድስት አለ፣ ድንች አለ፣ ሽንኩርት አለ። ሽንኩርት ታውቂያለሽ ኪሎ 400 ብር ገብቷል። ኪሎ 400 ብር ገብቷል። ሁሉንም ነገር ገዝቻለሁ። ዘይት ራሱ 1 ሊትር ዘይት 1550 ብር ገዝቻለሁ። ይሄ ሁሉ ወጪ ያወጣው እኮ እኔና አንቺ ቤት ሰርተን እንበላ ነው። ውጪ ታውቂያለሽ አንድ ሽሮ 400 ብር ነው። ኖርማል ሽሮ 400 ብር ነው ውጪ ምን በለው። ወስን አፈቅርሻለሁ ብለህ ዝጋበት። እሺ አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ አልደውልልሽም። ገባሻ? ድሮም ሴቶች ወንድ ልጅ ሲያፈቅር አትወዱም። እግሬ ግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ። አላቅሽም አታውቂኝም። እሺ አንቺ ሴት ያውልሽ ኢትዮጵያ ውስጥ ሴት ሞልቷል። እንደዚህ በሽ ነው። እሺ ተቆጥሮ ማያልቅ ሴቶች ነው እኔ ጋር የደወሉት። እግሬ ግባብሽ። ካሁን በኋላ እኔ ጋር እንዳትደውይ። ወንድነትህን አሳያት። ዝጋባት። አንቺ ዝጋው በቃ ወንድነትህን አሳያት። አፍቅራት አይደል? በቃ ቻው። እሺ አላወራም። ካሁን በኋላ እንዳትደውይ አልደውልሽም። በቃ አባትሽ በቀበሌ ቤት እየሰራ ያስተዳደረሽ አንቺ እኔ ይሄ ሁሉ ነገር ላንቺ እያደረኩ አልፈልግም። በቃ ቻው። የራስሽ ጉዳይ። ገደል ግቢ። ወይኔ በላቸው። ፍቅር ይለያል። ነይ አሁን ወንድነትህን ያሳያል። ደግመህ ትደውላለች።